እንዴት አመሻችሁ በመላው ዓለም ላይ የምትገኙ የኢትዮጵያ ሕዝብ በሙሉ ሰላም ጤና ፍቅር ይስጠን አንድነትን ይስጠን መተሳሰብን ይስጠን ከዘር መከፋፈል ያውጣን ይጠብቀን እግዚአብሔር ሰው ለሰው መድኃኒት ነውና በየትኛውም የቋንቋ ባለቤት እንሁን የየትኛውም የባህል ባለቤት እንሁን ሰው ለሰው ልጅ አስፈላጊ ነው ምክንያቱም አዳም ለሔዋን ተፈጥራለታለች ሔዋን ለአዳም ተፈጥሮለታል አብረው ሲኖር ደግሞ ሔዋንም ከአዳምም ከራሷ ሔዋንም መኖር መዛመድ መዋደድ ትልቅ ነገር ነውና ሰላም ፍቅር ይስጠን እያልኩኝ ስለ ገንፎ አሰራር ልነግራችሁ ነው የገንፎ አሰራር ማንንም ሰው አይጠፋውም ሁላችንም እናውቃለን ግን ገንፎ ውስጥ ከሚጨመሩ ደግሞ ተልባ ጨምራችሁ ስሩበት እኔ ሰርቼበት በጣም ስለጣፈጠኝ እየበላን ነው ስለሆነ አንደኛ በጣም ያለሰልሳል በዛ አርጋችሁ መጨመር ነው ገንፎ ውስጥ ለውስጣችንም ለሰውነታችንም ጥሩ ነው ለሆዳችንም ያስፈልጋልና ተልባ ጥሩ ስለሆነ ከፈለጋችሁ ከገንፎ እህል ጋር ዱቄቱን ውሃው ከፈላው አላስጨምሩ አብራችሁ ቀላቅላችሁ በዛ አርጋችሁ ቀልቅላችሁ መጨመር እዛ ላይ ማለት ነው ምንም ነገር ሲበስል ተልባ አይልም ገንፎ ነው የምትበሉት ማለት ነው የገንፎ ሁሉ ከሀገር ቤት የመጣም ይሁን እዚሁም ደግሞ የተፈጩትን እህሎች በመግዛት አምሳችሁ ከሆነ የምታቀላቅሉት በቃ በየትኛውም የገንፎ እህል ላይ ተልባ አርጋችሁ መጠቀም ከፈለጋችሁ ደግሞ በብጥብጡም ደግሞ ከሆነ ተልባውን በውሃ በጥብጣችሁ ሚጥሚጣ በርበሬ ወይም ጨምራችሁ ቂቤ ደግሞ ለቃ ነው ተልባ እንዳይላችሁ ያለመደ ሰው የማይወድ ሰው ስለሚኖር ብዙ ጊዜ ቂቤ ገንፎ የተለመደው በቂቤ ነውና በተልባ ለመብላት ደግሞ ተልባው ከተበጠበጠ በኋላ ቂቤ በላዩ ላይ መጨመር ቂቤ እንዲል ማለት ነው ስትወጡት የተልባውን ቃና ሳይሆን የቂቤውን ቃና እንድታቁት እንደዛ አርጋችሁ መጠቀም ትችላላችሁ በድሮ ጊዜ በእናቶቻችን ጊዜ እንደውም ገንፎ ያልጋ ማውረጃ ነው የሚባለው ስሙና ያልጋ ማውረጃን አሰራር ነውና የነገርኳችሁ ለባሎቻችሁ ለልጆቻችሁ ለጠዋት ቁርስ ለስለስ ባለ ዋጥ የምትደረግ ሁለተኛ ደግሞ ተልባም ደግሞ ለሰውነት ጥቅም ስላለው ከየትኛውም እህል ጋር ቢቀላቀል ደስ የሚል ጥቅም አለው ሰውነት ውስጥ ሲገባና እሱን አድርጋችሁ ተጠቀሙት እንደምትወዱት እርግጠኛ ነኝ እኔ እሱ ተጠቃሚ ነኝ በጣም ነው የሚጣፍጠው ስለሚጣፍጥ ነው የምነግራችሁ አመሰግናለሁ ስላዳመጣችሁኝ ሰላም ፍቅር ጤና ይስጠን እድሜ ይስጠን እናቶቻችንን አባቶቻችንን የምናከብር የምንወድ ያርገን የምንታዘዛቸው ያርገን እያልኩኝ እሰናበታችኋለሁ አመሰግናለሁ